ሴቲቱ ልብሷን ልታወልቅ ስትል የሰርግ ልብሱ በድንገት በወርቃማ ብርሃን ተሞላ። የፀጉር መያዣዋም ጥቁር ችጋጋ ወጣ። ሆኖም ሴቲቱ ምንም ያህል ብትሞክር ቁልፉን መፍታት አልቻለችም። በልብሱ ላይ የሆነ ችግር እንዳለ የተረዳው ሰውዬ ወዲያውኑ ሊረዳት ወደፊት ቀረበ። በድንገት የሰርግ ልብሱ ዘርፍ በኃይል መሽከርከር ጀመረ። ጥቦቹም የሴቲቱ ልጆች አጥብቀው ተከረከሩባቸው። በዚያን ጊዜ ነበር ልብሱ ሕይወት ያለው እንደሚመስል የተረዳችው። ጥቁሩ ጭጋግም በድንገት እሷን ጎትቶ ለመውሰድ ሞከረ። ሰውየው ልብሱን ለጊዜው ለማስታገስ ሳህን ሰበረ። ነገር ግን ጥቁሩ ጭጋግ አሁንም ልብሱን እየተቆጣጠረው ያለማቋረጥ ያወዛውዘው ነበር። ሰውየው ልብሱን ከሴቲቱ ላይ ለማውለቅ አስማት ተጠቀመ። ጥቁሩ ጭጋግ ለማምለጥ ቢሞክርም ሰውየው ወዲያውኑ ግድግዳው ላይ አጣብቆ ያዘው። ሴቲቱ በሰርግ ልብሱ ሁኔታ ደንግጣ በድንጋጤ ስትመለከት ቆይታ ብዙ ከታገለች በኋላ በመጨረሻ ዝላ ወደቀች። የተፈጠረው ግርግር ሰዎችን ሰበሰበ። እነሱም ሰውየው ሴቲቱን እየጎዳት መስሏቸው ነበር። እሷ ግን ልብሱ የክፉ መንፈስ እንደተጠናወተው በፍጥነት አስረዳች። በዚያው ቅጽበት የሰውየው ረዳት መጥቶ የሰርግ ልብሱን የነኩት ሰዎች ሁሉ መልካቸው ተቀይሮ ወደ አስፈሪ ጭራቅነት እንደተለወጡ ሪፖርት አደረገ። ሴቲቱ በጣም ግራ ተጋባች። እኔ እንዴት ደህና ልሆን ቻልኩ ብላ ጠየቀች። ሰውየውም የፀጉር መያዣው አብዛኛውን ጥቃት ስለከለከለላት እንደሆነ ገለጸላት። ይሁን እንጂ ጥቂት የሽበት ፀጉሮች በራሷ ላይ መታየት ጀምረዋል። የችግሩን መንስኤ በፍጥነት ማግኘት አለባቸው። ካልሆነም ሴቲቱ በፍጥነት አርጅታ ትሞታለች።